እሺ ህጻጽ የሚባል ቦታ ወይም ደግሞ ወደ ከሽሬ አለፍ ብሎ የሚገኝ ቦታ ላይ ማለት ነው እንግዲህ ረሃብ ተከስቷል እየተባለ ነው እና አስከፊ ረሃብ ነው የተባለው። ረሃቡ በነገራችን ላይ የሚጠበቅም ነገር ነው። ከዚህም የበለጠ እየሰፋ የሚሄድ ችግር ነው። ምክንያቱም ከዚህ በፊት ወደዛ አካባቢ ስደተኛ በጣም የሚበዛበት አካባቢ እንደሆነ ይታወቃል። የተራድኦ ድርጅቶች ነበሩ። በእሱ አማካኝነት እስካሁን ተሸፍኖ ቆይቷል ማለት ነው። ምክንያቱም እኔ ቦታውን ስለማውቀው ማለት ነው። ነገር ግን አሁን ላይ ዓለም አቀፍ ተራድኦ ድርጅቶች እየወጡ ይመስለኛል። አንደኛ ከሰላም ችግር ሁኔታ፣ ሁለተኛ ደግሞ የአሜሪካ የተራድኦ ድርጅት USAID የሚባለው ማለት ነው እሱ የእርዳታ የሚሰጠውን እርዳታ አቁሟል ማለት ይቻላል። እንደ በፊቱ እርዳታ እየሰጠ አይደለም። በእነዚህ ምክንያቶች ችግሩ የሚጠበቅ ነው ማለት ነው። ግን ትግራይ ብቻ ነው ወይ እውነት ችግሩ ያለው ብለን ካልን አሁንም የትኛውም አካባቢ ቦታ ላይ ችግሩ አለ፣ የሚስተዋል ነገር ነው። ምክንያቱም ደብረ ብርሃን ላይ ብዙ ስደተኞች እና ተፈናቃዮች እንዳሉ ይታወቃል። እዛ ያሉት ራሱ እየተራቡ ነው። ጎንደር ላይ ባለፈው ረሃብ ተከስቶ ነበረ። ኦሮሚያ ክልል ላይ እንደዚሁ አንዳንድ ቦታዎች ላይ ችግር አለ። ምክንያቱም አንደኛ የሰላም ችግር ስላለ ጦርነት በየአካባቢው ስላለ ነው። እስቲናው አማራ ክልል አሁን ድረስ ጦርነት ውስጥ ነው ያለው። ትግራይ ውስጥም ሰላም የለም፣ እንደፈለጉ መንቀሳቀስ የለም። የእርዳታ ድርጅቶች ደግሞ እርዳታ መስጠት አቆመዋል። በዚህ ምክንያት ችግሩ እየሰፋ የሚሄድ እንጂ የሚቆም ነገር አይደለም ማለት ነው። ግን አንድም ሰው ደግሞ በረሃብ መሞት የለበትም። አዲስ አበባ ራሱ የሚራብ ሰው አለ፣ መረዳት ያለበት እዛ ያለውም ጭምር ብቻ ሳይሆን እዚህም ያለው። ምክንያቱም የኑሮ ውድነቱ የስራ እጦቱ ምናምን ስላለ ማለት ነው። ሰው የሚቸገረው በጦርነትና በድርቅ ብቻ አይደለም። የሀገር ሰላም ከሌለ፣ የኢኮኖሚ መረጋጋት ከሌለ ብዙ ሰው እንደሚራብ የሚጠበቅ ነው። እንደምታውቁት ደግሞ ሀገራችን ላይ አሁን ላይ ጦርነት አለ፣ ስራ የለም፣ የኢኮኖሚ መረጋጋቱ የለም። በዚህ ምክንያት ማለት ነው የትኛውም ቦታ ላይ በጣም ብዙ ረሃብተኛ የሚጠበቅ ነው። በቀጣዮቹ ዓመታት ደግሞ እየሰፋ የሚሄድና ብዙ ሰው እንደሚያልቅ እርግጥ ነው። ምክንያቱም መሬቱ እንደበፊቱ ምርት እየሰጠ አይደለም። ለመስራትም ደግሞ አመች ሁኔታ የለም። አሁን ላይ ገበሬው ራሱ ለማምራት የሚመች ሁኔታ አይደለም፣ በሰላም ችግር ምክንያት ማለት ነው። እና በአንዳንድ ችግሮች ምክንያት ማምረት ራሱ እየተቻለ አይደለም። ስለዚህ እየሰፋ የሚሄድ ነገር ነው እንጂ የሚቆም ነገር አይመስለኝም እንደኔ።